አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ በአገር ውስጥም ውጭም ላላችሁ ወንድሞቼ እህቶቼ፣ እንግዲህ እንደሚታወቀው የኔ ትምህርት በተለያየ መልኩ ከተለያዩ ወንድሞች አካውንት በመጠቀም ስንማማሩላችን ነበርን። ነገር ግን በሁለት ምክንያቶች እኔም የቲክቶክ አካውንት ከፍቻለሁ። አንደኛው ምክንያቴ ያው በራሴ ስም 7 የሚያክሉ የተከፈቱ አካውንቶች አሉ። እነዚህ 7ቱን እንግዲህ በጣም ጥሩ መልእክት ነው እስካሁን ሲያስተላልፉ የነበሩት። ነገር ግን ነገ ለሚከሰተው ደግሞ የቃላት ችግሮች ከተጠያቂነት ሁላችንም ማንተርፍበት ስለሆነ የግድ እንግዲህ አካውንቱ መከፈት ስላለበት በሚል ከዛሬ ቀን ጀምሮ እንግዲህ በራሴ ስም አካውንት ከፍቻለሁ። በሁለተኛ ደረጃ ደግሞ የተለያዩ ወንድምና እህቶች ከሀገር ውስጥም ከሀገር ውጭም ያሉ ወንድምና እህቶች የቲክቶክ አካውንትን ብለው በጠየቁኝ መሰረት ለብዙ ጊዜ የጠየቁኝን ጥያቄ በዚሁ አጋጣሚ መመለስ ስላለበት ብዬ እነዚህን ሁለቱ ምክንያቶች ይዤ ከዛሬው ቀን ጀምሮ የኔ ቲክቶክ አካውንቴ ይሄን ይመስላልና እስከዛሬው እንግዲህ ምንም የከፋኝ መልእክት አላየውም። ላስተላለፉ ወንድሞቼ እህቶቼ በጥሩ መልኩ ሲያስተላልፉ ነበሩ። ነገር ግን ነገ ማን ይሳሳት ማን ያስተካክል ከተጠያቂነት ማልተርፍበት እኔ ስለሆንኩኝ ትክክለኛ ፔጄ ይሄ ነው ለማለት ያክል ነው። ከዚህ በኋላ እንግዲህ ራሴን ይጠቅማል፣ እናንተን ይጠቅማል፣ አገርን ይጠቅማል፣ ማንነታችን ከፍ ያደርጋል የሚሉ ፕሮግራሞችን በአላህ ፍቃድ እናቀርባለን ብዬ ተስፋ አደርጋለሁ። በያላችሁበት የአላህ ጥበቃ አይለያችሁ። ወጀዛኩሙላህ ኸይረን።